የቀራችሁ ጊዜ በጣም ከበቂ በላይ ነው። ብዙ ነገር ከቨር እና በደንብ መዘጋጀት ትችላላችሁ። አንድ ወር ይቀራችኋል። አንድ ወር ደግሞ በጣም በቂያችሁ ነው። ብዙ ነገር ማየትና ከቨር ማድረግ ትችላላችሁ ማለት ነው። አንድ ወር በጣም በቂያችሁ ነው። አካውንቲንግ ኤንድ ፋይናንስ ቢዝነስ ማናጅመንት ዲፓርትመንት ከሆናችሁ ደግሞ በተለይ ደግሞ አንድ ወር ራሱ አይፈጅባችሁም። አደ ኤግዚት ኤግዛም ከገባችሁ አንድ ወር ራሱ ጭራሽ አይፈጅባችሁም። ከአንድ ወር ባነሰ ጊዜ ውስጥ ዝግጅታችሁን ጨርሳችሁ ለኤግዚት ኤግዛም ብቁና ዝግጅት መሆን የምትችሉበት ቦታ ነው ማለት ነው። አደ ኤግዚት ኤግዛም ከገባችሁ አንድ ወር አይፈጅባችሁም። ከእናንተ የሚጠበቀው ዛሬውኑ ተመዝግባችሁ ዝግጅታችሁን መጀመር ነው። ከእናንተ የሚጠበቅባቸው አንድና አንድ ይሄ ነው። ከዛ በተጨማሪ ከዛ በዘለለ ግን እናንተ ከአንድ ወር ባነሰ ጊዜ ውስጥ ዝግጅታችሁን መጨረስ ትችላላችሁ ማለት ነው። አደ ኤግዚት ኤግዛም በደንብ የሚያዘጋጃችሁ ቦታ ትክክለኛ ቦታ ነው ማለት ነው። እንግዲህ በአጭር ጊዜ ማለት ነው ሜን ፖይንቱ ለኤግዚት ኤግዛም በደንብ ተዘጋጅታችሁ በቃ በቀራችሁ አንድ ወር ውስጥ ዝግጅታችሁ መጨረስ ትችላላችሁ ማለት ነው። አደ ኤግዚት ኤግዛም አሁንንም አረፈደም ለመዘጋጀት ማለት ነው። ባላችሁ ጊዜ መዘጋጀት ትችላላችሁ። ያልተመዘገባችሁ አሁኑ ተመዝግባችሁ ዝግጅታችሁን ጀምሩ። ሁሉም ነገር እንግዲህ አደ ኤግዚት ኤግዛም ውስጥ ታገኙታላችሁ ማለት ነው። በደንብ ለኤግዚት ኤግዛም ቤዝድ ሆኖ የተዘጋጀ ነው ማለት ነው። ስለዚህ ባዮ ላይ የኔ ዌብሳይቱ ታገኙታላችሁ። ከዛ በተጨማሪ ማንኛውም ሳፖርት እና ጥያቄ ካላችሁ ደግሞ እኔ ባዮ ላይ ስልክ ስላለ እኔ ማናገር ትችላላችሁ። እኔ ወዲያውኑ አስመዘግባችኋለሁ። እኔን ኢንቦክስ አድርጉኝ ማለት ነው። ስለዚህ አንድ ክፍያ ብቻ አንድ ጊዜ ከፍላችሁ ማለት ነው እስከምትፈተኑ አክሰስ ይኖራችኋል ማለት ነው። እስከዛን ጊዜ እየተዘጋጃችሁበት መቆየት ትችላላችሁ ማለት ነው። ከእናንተ የሚጠበቀው አሁኑኑ ቁርጥ አድርጋችሁ ዝግጅታችሁን ጀምሩ። የምን ተስፋ መቁረጥ ነው፣ የምን ጊዜው ረፍዷል ምናምን እያላችሁ አትጨነቁ።